የደም ካንሰር የምንለው እንግዲህ በሰውነታችን ውስጥ የደም ሴሎች አፈጣጠር እድገትና ተግባር ላይ የሚከሰት የካንሰር አይነት እንደሆነ የጤና ባለሙያዎች ይናገራሉ። በአብዛኛው እንግዲህ የደም ካንሰር የሚጀምረው በአጥንት መቅኔ ውስጥ እንደሆነ ይነገራል። አጥንት መቅኔ የአጥንታችን የውስጠኛው ክፍል ሲሆን የደም ሴሎች ወይም ቀይ የደም ሴል፣ ነጭ የደም ሴል እና ፕላትሌት የሚመረቱበት ፋብሪካ እንደሆነ ይነገራል። የደም ካንሰር በሚከሰትበት ጊዜ የደም ሴሎች መፈጠር ሂደት ይስተጓጎላል። በዚህም ምክንያት ሰውነታችን መደበኛ ተግባራቸውን ማከናወን የማይችሉ ቁጥራቸው የበዛ ጤናማ ያልሆኑ የደም ሴሎች ማምረት ይጀምራል ማለት ነው። የደም ካንሰር በዋናነት በሶስት ይከፈላል። የመጀመሪያው ሉኮሚያ ይባላል። ይህ በደምና በአጥንት መቅኔ ላይ የሚከሰት የካንሰር አይነት እንደሆነ መረጃዎች ያሳያሉ። በዚህ ጊዜ ሰውነት ከመጠን በላይ የሆኑ ጤናማ ያልሆኑ ነጭ የደም ሴሎችን ያመርታል። እነዚህ ጤናማ ያልሆኑ ሴሎች መደበኛውን የደም ሴል የማምረት ሂደት ስለሚያጣብቡበት ሰውነት በሽታ መከላከልም ሆነ ኦክስጅን ማጓጓዝ ይቸገራል ማለት ነው። ሁለተኛው ሊምፎማ ይባላል። ይህ የሚያጠቃው ደግሞ ሊምፋቲክ ሲስተም የሚባለውን የሰውነት ክፍል ነው። ሊምፋቲክ ሲስተም ፈሳሽን የሚያጣራና በሽታ የመከላከል አቅምን የሚገነባ ስርዓት እንደሆነ ይታወቃል። በዚህ ህመም ጊዜ ሊምፋሳይት የሚባሉ ነጭ ደም ሴሎች ከቁጥጥር ውጭ ይበዛሉ ማለት ነው። ሶስተኛው ማይሎማ ነው። ይህ የሚያጠቃው ፕላዝማ ሴሎችን እንደሆነ ይነገራል። ፕላዝማ ሴሎች ጸረ ተዋሲያንን በማምረት ኢንፌክሽን የሚከላከሉ ነጭ ደም ሴሎች ናቸው። ይህ የካንሰር የአጥንት መቅኔን በመጉዳት ጤናማ የደም ሴሎች እንዳይመረቱ ያደርጋል ማለት ነው። ለመሆኑ ዋና ዋና ምልክቶቹ ምንድን ናቸው? የደም ካንሰር ምልክቶች እንደ ካንሰሩ አይነት ይለያያል፣ ነገር ግን የሚከተሉት በብዛት ይታያሉ። አንደኛ፣ ከፍተኛ ድካምና የኃይል ማነስ። ሁለተኛ፣ ያለ ምክንያት ክብደት መቀነስ። ሶስተኛ፣ ትኩሳትና በሌሊት ጊዜ ላብ። አራተኛ፣ በቀላሉ መድማት ወይም የሰውነት መበልዘግ ወይም መመታት። አምስተኛ፣ የአጥንትና የመገጣጠሚያ ህመም። ስድስተኛ፣ የእጢ ማበጥ ነው። ይህም በአንገት በብብት ወይም በብሽሽት አካባቢ ይከሰታል። የመጨረሻው ደግሞ ተደጋጋሚ ኢንፌክሽን ወይም ህመም ናቸው። እነዚህ ምልክቶች ተደርገው ይወሰዳሉ። ወደ ህክምናው ስንመጣ ህክምናው እንደ ካንሰሩ አይነት ደረጃና እንደ ታካሚው እድሜ ይወሰናል ይላሉ የጤና ባለሙያዎች። የመጀመሪያው ኬሞቴራፒ ነው። መድኃኒቶችን በመጠቀም የካንሰር ሴሎችን የመግደል ስራ ይሰራል። ሁለተኛው የጨረር ህክምና ወይም ራዲዬሽን ቴራፒ ነው። ጨረር በመጠቀም የካንሰር ሴሎችን ማጥፋት ነው። ሶስተኛው የአጥንት መቅኒ ንቅለ ተከላ ነው። ስቲም ሴል ትራንስፕላንት የሚባለው የተጎዳውን አጥንት መቅኒ በጤናማ መተካት ነው። እነዚህ ከፍ ብለን የተመለከትናቸው ምልክቶች ከታዩ ወይም የጤና ለውጥ ከተሰማን ወደ ጤና ተቋም በመሄድ ዶክተሮችን ማማከር አስፈላጊ እንደሆነ ይመከራል። የዛሬው መረጃችን ይህንን ይመስል ነበረ። ከወደዳችሁት ላይክ እና ሼር አድርጉት። እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ሰላም።